ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ለአራት ቀናት ድምጻቸው ያልተሰማውና የት እንዳሉ ያልታወቁት ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ዛሬ የውሃ ኢነርጂና ምግብ አስመልክቶ የተቋቋመ ግብረ ኃይል በጠራው ውይይት በመገኘታቸው የሚያትትን መረጃ በምስል ተደግፎ ተሰራጭቷል። ዛሬ እሁድ ህዳር 28 2018 ዓ.ም ከሰዓት በኋላ መረጃውን ያሰራጨው የፕሬዝዳንት ጽሕፈት ቤት ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደና ምክትላቸው አማኑኤል አሰፋ ከፌዴራል የማህበራዊ ጉዳይ ሚኒስቴር ከፍተኛ የሥራ ኃላፊዎች ጋር በመሆን በአገር አቀፍ ደረጃ በትግራይ መቀሌ የተከበረው ዓለም አቀፍ የአካል ጉዳተኞች ቀን ነጭ ልብስ ለብሰው ሲያከብሩ ታይቷል። በዚያው ቀን 10 ሰዓት ከሰዓት በኋላ ዓለም አቀፍ የአካል ጉዳተኞች ቀን በመቀሌ ያከበሩት የፌዴራል የማህበራዊ ትስስር ሚኒስቴር ከፍተኛ የሥራ ኃላፊዎች በትራፊክ ፖሊስ ታጅበው ከመቀሌ መሃል ከተማ ወጣ ብሎ ወደሚገኘው አሉላ አባ ነጋ አውሮፕላን ማረፊያ ሲሸኙ ከወትሮ የተለየ ሁኔታ ተከሰተ። የፌዴራል ፖሊስ ጥበቃ በሚያካሂዱበት የአውሮፕላን ማረፊያ 1 ደቂቃ በማይደርስ የእግር ጉዞ ርቀት የታጠቁ የትግራይ ኃይል አባላት የተሳፈሩባቸው 2 ፓትሮል መኪኖች ቆመው ይታያሉ። የቲክቫ ኢትዮጵያ የመቀሌ ቤተሰብ የሚገኝባቸው በኢቲ 116 አውሮፕላን ከአዲስ አበባ ወደ መቀሌ የተጓዙ ተጓዦች ባዩት የተለየና የቀድሞ ፕሬዝዳንት ጌታቸው ረዳ መጋቢት 3 2017 ዓ.ም ከመቀሌ ሲወጡ የነበረው ደስ የማይል በሚመስል ሁኔታ ቢደናገሩም በፓትሮል ተሳፍረው የቆሙት የትግራይ ኃይል አባላት ከአዲስ አበባ የሚመጣ ቪአይፒ እንግዳ ለመቀበል ነው በሚል ራሳቸውን አጽናኑ። ሐሙስ ህዳር 25 2018 ዓ.ም ከሰዓት በፊት የታጠቁ የትግራይ ኃይል አባላት በወረሃ ጥቅምት 2018 ዓ.ም ለ7 ቀናት መንገድ በመዝጋት ካካሄዱት ተቃውሞ በተለየ በትጥቅ ጭምር በመታገዝ የፕሬዝዳንቱ ጽሕፈት ቤት በመክበብ ሰውና ተሽከርካሪ እንዳይገባና እንዳይወጣ ከለከሉ። በተጨማሪም በፕሬዝዳንቱ ጽሕፈት ቤት ዙሪያ ባሉት መንገዶች ላይ የህዝብና የተሽከርካሪ እንቅስቃሴ ላይ እገዳ ጣሉ። ከቀኑ 6 ሰዓት አካባቢ የቲክቫ ኢትዮጵያ የመቀሌ ቤተሰብ አባል የሚገኝባቸው ጥቂት ጋዜጠኞች ወደ ፕሬዝዳንት ጽሕፈት ቤት የቪአይፒ በር በመጠጋት በቦታው ለነበረው ከፍተኛ የትግራይ ኃይል አመራር ሹክ ብለውት ነገሩ ተረጋግቷል፣ የሰራዊቱ አባላት ወደ ቦታቸው ይመለሳሉ የሚል መረጃ ተሰጣቸው። ሐሙስ ህዳር 25 2018 ዓ.ም ከሰዓት በኋላ ተረጋግተዋል የተባለው የታጠቁ የሰራዊት አባላት በቁጥርና የቦታ ስፋት በመጨመር ከፕሬዝዳንቱ ጽሕፈት ቤት በተጨማሪ የትግራይና የድምጽ ወያኔ ቴሌቪዥንና ሬዲዮ የመቀሌ ኤፍኤም ከበባ ውስጥ ከማስገባት በዘለለ ስራ አስኪያጁን ጨምሮ የድምጽ ወያኔ ቴሌቪዥንና ሬዲዮ ጋዜጠኞችና የቀረጻና የስርጭት ባለሙያዎች ከግቢው ተገደው እንዲወጡ ሆነ። ሐሙስ ህዳር 25 2018 ዓ.ም ምሽት ላይ በጠመንጃ የተደገፈ ተቃውሞ ያስነሱት የሰራዊት አባላት በጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ ከሚመራ አካል ተወያይተው መግባባት ላይ መድረሳቸው የህወሓት ታማኝና ከፍተኛ ካድሬዎች በማህበራዊ ትስስር ገጻቸው ሲጽፉ ተስተዋሉ። በኃይል ተገፍትረው ግቢያቸውን ለቀው እንዲወጡ የተገደዱት የድምጽ ወያኔ ሰራተኞችም ከሰዓታት በኋላ በዚያው ምሽት ተመልሰው እንዲገቡ ተፈቀደ። ቅዳሜ ህዳር 27 2018 ዓ.ም ከቀኑ 5 ሰዓት አካባቢ ለአራት ቀናት በቀላል ነፍስ ወከፍ መሳሪያ በመታገዝ ተቃውሞ ያሰሙት የትግራይ ኃይል አባላት በመኪኖቻቸው ተሳፍረው ወደ የምድብ ቦታቸው ሲጓዙ ታዩ። ይህ ሁሉ ሲሆን ታዲያ የታጣቂ የሰራዊት አባላቱ የጥያቄዎች መነሻ መድረሻ ምንድነው? ያነሷቸው ጥያቄዎችና የተሰጣቸው ምላሽስ? ተቃውሞ በተካሄዱባቸው ቀናት ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የት ነበሩ? ተቃውሞ ካስነሱት የትግራይ ኃይል አመራሮች ጋር በተካሄደው ውይይት ለምንድነው ፕሬዝዳንቱ ያልተገኙት? ጊዜያዊ አስተዳደሩ ለቀናት የክልሉ ህዝብ ለከፍተኛ ስጋት የዳረገው ተቃውሞ የሚመለከት መግለጫ ለምን መስጠት ተሳነው? የሚሉና ሌሎችም ጥያቄዎች አሁንም እንቆቅልሽ ሆነው ቀጥለዋል። ይህ በእንዲህ እንዳለ የታጣቂ የትግራይ ኃይል አባላት ተቃውሞ ባበቃበት ማግስት ፕሬዝዳንት ታደሰ ወረደ እሁድ ህዳር 28 2018 ዓ.ም ከሰዓት በኋላ ውሃ ኢነርጂና ምግብ አስመልክቶ የተቋቋመ ግብረ ኃይል በጠራው ውይይት ላይ መገኘታቸውን የሚያትት መረጃ በምስል ተደግፎ ተሰራጭቷል። ዘገባው የቲክቫ ኢትዮጵያ ነው። ወደ ሌላ የቲክቫ ኢትዮጵያ ዘገባ ስናልፍ ከሳምንት በፊት ርቦናል፣ ምግብ ይስተካከልልን በሚል በቲክቫ ኢትዮጵያ በኩል ጥያቄ ያቀረቡ የደባርቅ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ መውጣታቸው የሚታወስ ሲሆን በወቅቱ አመጽ ቀስቅሰዋል የተባሉ ተማሪዎች ሰሞኑን በጸጥታ አካላት በኃይል ከዶርማቸው መወሰዳቸውንና የተባረሩም እንዳሉ ተማሪዎች እየገለጹ ናቸው። ህዳር 27 2018 ዓ.ም 12 ተማሪዎች ከዶርማቸው በጸጥታ ኃይሎች እንደተወሰዱና ያሉበት እንደማይታወቅ ተማሪዎቹ ሲገልጹ የተስተዋሉ ሲሆን
አንዳንዶቹ ደግሞ የተወሰዱ ተማሪዎችን ቁጥር ወደ 17 አድርሰውታል። ሌሎቹ ደግሞ የ17 ተማሪዎች ስም ዝርዝር ሲጠየቅና ሲጻፍ እንዳስተዋሉ ገልጸዋል። ምግብ እንዲስተካከልልን በመጠየቃችን ጥይት ተተኮሰብን ሲሉ በሰላማዊ ሰልፍ ወቅት የደረሰባቸውን በማስታወስ ያማረሩት ተማሪዎቹ አሁን ደግሞ ተማሪዎች በጸጥታ ኃይሎች እንዲወሰዱ እየተደረገ በመሆኑ ለጉዳዩ አስቸኳይ መፍትሄ እንዲሰጥ ጠይቀዋል። ቲክቫ ኢትዮጵያ ከዚህ ቀደም ጥያቄ ያነሱ የዩኒቨርሲቲው ተማሪዎች በጸጥታ ኃይሎች ከዶርማቸው ተወስደዋል ስለመባሉ ምን ምላሽ እንዳለው የደባርቅ ዩኒቨርሲቲን ጠየቀ ሲሆን የዩኒቨርሲቲው ፕሬዝዳንት ስልክም ሆነ የጽሑፍ ምላሽ ባይሰጡም የዩኒቨርሲቲው የሕዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጀ ግን የጽሑፍ ምላሻቸውን ሰጥተዋል። በዚህም በዩኒቨርሲቲያችን ህገወጥ ሰልፍ በመሩና ባስተባበሩ የአካል ጉዳትና የንብረት ውድመት ባደረሱ ተማሪዎች ላይ ተገቢው ማጣራት ተደርጎ የአካዳሚክ የዲሲፕሊን ቅጣት ተላልፏል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጨው መረጃ ፍጹም የተሳሳተ ነው። ዩኒቨርሲቲያችን ሰላማዊ የመማር ማስተማር ስራውን እንደቀጠለ ነው ብለዋል። ወደ 17 ተማሪዎች በጸጥታ ኃይሎች ከዶርማቸው ተወስደዋል ተብሏል። ወዴት ነው የተወሰዱት በማለት ሲጠየቁም ወደ 17 ተማሪዎች በጸጥታ ኃይሎች ከዶርማቸው ተወስደዋል የሚለው ፍጹም የተሳሳተ መረጃ ነው። የዲሲፕሊን ቅጣት አንቀበልም ያሉ 5 አካባቢ ተማሪዎች በፖሊስ እንዲወጡ ተደርጓል ሲሉ መልሰዋል። ህገወጥ ሰልፍ ማለት ምን ማለት ነው? ተማሪዎቹ እንደገለጹልን ምግብ ይስተካከልልን ብለው ነው ሰላማዊ ሰልፍ ያደረጉት። ታዲያ ይህ እንዴት ህገወጥ ሊባል ይችላል ተብለውም ተጠይቀዋል። እሳቸውም ጥያቄውን በሰላማዊ መንገድ ከመጠየቅ አልፈው በኃይልና በጉልበት ኮብልስቶን ድንጋይ በመወርወር ግጭት እንዲጀመር ያነሳሱ በሰላማዊ ተማሪዎች፣ የምግብ ቤት ሰራተኞችና ካምፓስ ፖሊሶች ላይ ጥቃት ለመፈጸም ማምራታቸው ሰልፉን ህገወጥ ያደርገዋል ብለዋል። ለመሆኑ የአካል ጉዳት የደረሰባቸው እነማንና ስንት ናቸው? ምን አይነት ንብረትስ ነው የወደመው? በምን መልኩ ወደመ? ለሚለው ጥያቄ ደግሞ የአካል ጉዳት የደረሰባቸው 2 ተማሪዎችና በርካታ የጸጥታ አካላት ናቸው። የወደመው ንብረት የዶርሚተሪና የመመገቢያ አዳራሽ መስታወት መሰበርና ጄኔሬተር የማቃጠል ሙከራ ናቸው የሚል ምላሽ ሰጥተዋል። የዲሲፕሊን ቅጣት በተመለከተ በአጠቃላይ ይህን ጥፋት የመሩና ያስተባበሩ የሚመለከተው የዩኒቨርሲቲ ስራ ክፍል የተረጋገጠ ሲሆን 5 ተማሪዎች ከትምህርት ገበታቸው ሲሰናበቱ 3 ተማሪዎች ለ1 ዓመት ከትምህርት ገበታቸው የተወገዱ ሲሆን 19 ተማሪዎች ደግሞ ከፍተኛ የጽሑፍ ማስጠንቀቂያ እንዲደርሳቸው ተደርጓል ነው ያሉት። የዲሲፕሊን ቅጣቱ በማህበራዊ ሚዲያ ከእውነት የራቀ የዩኒቨርሲቲውን ገጽታና የአካባቢውን ማህበረሰብ የማይወክሉ መረጃዎችን የሚያሰራጩት ተማሪዎችን ያካተተ ነው ሲሉ አክለዋል። ተማሪዎቹ ከሳምንት በፊት ምግብ ይስተካከልልን ብለው ሰላማዊ ሰልፍ አድርገው ነበር። ለመሆኑ ቅሬታቸው ምላሽ ተሰጠው? በተጨባጭ ምን አይነት ማስተካከያስ ተደረገ? ሲል ለቀረበላቸው ጥያቄም ዩኒቨርሲቲው በሚቻለው መጠን በምግብ በኩል የተነሱ ጥያቄዎች ከተማሪዎቹ ጋር በመወያየት ምላሽ እየሰጠ ይገኛል ሲሉ ለቲክቫህ ኢትዮጵያ ተናግረዋል።